ሰላም ዩቲዩብ፣ ዛሬ እንደተለመደው በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮ የመጨረሻ ቀን በሳንቶሪኒ እናሳልፋለን። ዞር እንላለን ማለት ነው። ወደ ቪዲዮ ይሁን። የድሬ ፓርት አለ፣ ድሬዳዋ የሚመስል ፓርት አለ። ቻው የፓርላማ ሐውልት ነው እኛ ሀገር እዚህ ምን እንደሚባል እግዚአብሔር ነው። ጋይስ እቺ ፓርት ለዴት ነው። አይ ጋይ ያላ በጣም ነው የምታምረው። ዛሬ የምናየው ቅድም እንዳልኳችሁ ሳንቶሪኒ የመጨረሻ ቀናችን ነው የሚሆነው። 6 ወር እዚህ ደሴት ላይ ቆይተናል። 6 ወር ስንቆይ እንግዲህ ዋና ቱሪስት በጣም የሚሄድባቸውና የሚያማምሩ ቦታዎች ብለን ያስብናቸውን ቦታዎች አሁን በጥቂቱ እናያለን። ዛሬ መጨረሻ ቀናችን ስለሆነ ደብሮኛል አሁን ልሄድ ስል፣ ግን ያው አሁን መንገዳችንን ጀምረናል። ስለዚህ የመጨረሻ ቀን ሳንቶሪኒ እንግዲህ የዛሬ መጨረሻ ክላስ ላይ ቼክ የምናደርገው ይሆናል። ሳንቶሪኒን አሪፍ ቦታዎች ፎቶ የሚያነሳን ሰው ካገኘን ፎቶ እንነሳለን። ግን ያው ብቻ ላይክ ስትሆኑ አንዳንዴ ፎቶ የሚያነሳችሁ ራሳችሁ ስልካችሁን በታይመር አድርጋችሁ እንሮጣለን። እነዚህ ቤቶች እዚህ ጋር ያለው ጀርመን ሼፐርድ ውሻ፣ ባለፈው ቪዲዮ ላይ ወጣነው ተራራ ዊጎ ሜስሮ እንዳለ እነዚህ ቦታዎች በጣም ነው የሚናፍቁኝ። ምክንያቱም የሆነ ለምጄው ነበር ሰፈር የሆኑ ነበር እና 6 ወር ስንቆይ እዚህ ሲዝኑን ሙሉ እየተፍታታን ስንሄድ ምን ስንል ምናምን ለምንድን ነው ነበር። አሁን አቴንስ እኮ እንደምታስቡት አይደል። አቴንስን ቪዲዮ ስንሄድ ደግሞ እናየዋለን። እስቲ አቴንስ እንዴት ነው ከሳንቶሪ አንፃር የሚለው ነገር ታሳዩኛላችሁ። ግን ማወቅ ያለባችሁ ይሄ እኮ ገጠር ነው። ይሄ ገጠር ሆኖ ነው አስቡት። ያኛው ከተማ ነው፣ ላይክ ዋናው ከተማ ማለት ነው። ዋና ከተማ ሆኖ ነው ደሴቷ ከሱ በላይ የምታምረው ማለት ነው። ስለዚህ አራዲ ልጆች ኮሜንት ላይ ታስቀምጡልኛላችሁ ሀሳባችሁን፣ ሀሳብ አስተያየቶቻችሁን ኮሜንት ላይ ደግ አይ ሳንቶሪኒ በቃ እንዲህ ባጭሩ ልንለያይ ነው እንጂ በቃ ልሰክሽ ነው። ግን ባይ ዘ ዌይ ዊንተር ማለት ነው እዚህ እንዳትሆን ያሉኝ። በቃ እንዳትሆን ንፋሱ ብርዱ ምናምን ብድግ ነው የሚያደርጋችሁ። በጣም ከባድ ነው። ቴንት ምናምን የሚኖር ሰው ቢኖር እዚህ ዱቅ ነው የሚያደርገው። ለዛ ነው ብዙ ዊንድ ሚል ያላችሁ። አሁን ዊንድ ሚል ሌላም ቪዲዮ ላይ ሰራነው ቪዲዮ ላይ ያያችሁት እንደዚህ ምንድነው ጥቅሙ ምናምን ስትሉ ዊንድ ሚል በጣም አሪፍ ነው ለንፋስ ለመቆጣጠር። ለጎጆ ቤትነቷ በጣም ረሃዬ ናት እንጂ ሌሎቹ አባቴ ንፋሱ በጣም ከባድ ነው። እያንዳንዱ ነገር ብድግ እያደረገ ነው የሚወስደውና እንደምታስቡት አይደል። አሁን ፀሐይ ላይ ሲሆን ምናምን ወይኔ ስታምር ምናምን ሰው እንዳለ የመጣ ፎቶ ይነሳል ምናምን the best country ምናምን ዋው ሳንቶሪኒ ደሴት ምናምን። አይ ኢንስታግራም ላይ ገብታችሁ ብታዩት ምናምን ሁሉም ሰው በቃ ግዴታ ስቶሪ ላይ አለች እና እሱ ስለሆነ ምርጦች። ዊንተር ላይ ግን የለም ወፍ። ዊንተር ላይ ወፍ መሬት መንቀጥቀጥ ሁላ ነበር ላስት ይር። ወፍ ማንም ሰው የለም ዊንተር ላይ። ዳርክ ትሆናለች ሳንቶሪኒ እንደዛ የፍቅር ቦታ ተብላ ምናምን ሰማያዊና ነጭ መጥተው ለብሰው በሱ ፎቶ እንዳልተነሱ ዊንተር ላይ በመጣ ነጭና ጥቁር ትለብሳል። በጣም ከባድ ማዕበሉ ራሱ እዚህ ድረስ እኮ ነው ንፋስ እኮ የሚደርሰን እኮ እግዚአብሔር። በሁለቱም ከውሃ ስለሆነ በሁሉም ሳይድ ክብ ውሃ ስለሆነ ኦብቪየስሊ ኦልሞስት ይወጣል ነው ከፊኒኪያ የኛ ሰፈር የነበረው እስከዛሬ ሰፈር ምንድነው የፊኒኪያ ሰፈር ልጅ ፊኒኪያ ምናምን ትጠግባል። የዳገት ሰፈር ልጅ እንደሚባለው እዚህ የፊኒኪያ ምናምን ስትል ነው የምፈነደው። በቃ እኔ እኮ የፊኒኪያ ሰፈር ልጅ ነኝ ስትል ዋው ይሏል። የምን ሰፈር እዚህ ጋር የዚህ ኢያማ አሁን ኢያ ደግሞ የምትባለው ምን ይልባት ናት እሷ ሞስት ሮማንቲክ ናት ምናምን። የዛ ሀገር በቃ ፈሪዎች ናቸው እዛ ያሉ ሰፈር ልጆች፣ ጥርጣር ምናምን አለባቸው። የፊኒኪያ ልጅ እዚህ ሰፈር የኛ ግን ማለት በስማ አይሰሙም ራሱ እንደዚህ ነው ብቻ። ስትመጡ ሬንት ማድረጋችሁን አትርሱ። እንደዚህ አይነት ትራኮች ትራንቴስ አብሶ ነው
በቀን 45 ዩሮ ነው። ምርጥ እንዳያሳስባችሁ። ተረክ መኪና የተሻገራለን። ስለዚህ አሁን በቅርብ ነው የተሰራችው ሰማያዊና ነጭ የእግረኛ መንገድ በኮሪደር ልማት የታደሰች ናት። እንግዲህ ልክ እንደወጣን ምን እናገኛለን? ሜስ አሚት ሬስቶራንት ግን ተዘግቷል። ያው ክፍት ነበር፣ የሀገር ሰው ነበር የሚገባበት ምናምን። ቡና እዚህ ነበር የምገዛው፣ እኔ ደንበኛ ነበርኩ። አስባችሁታል? ግን የሆነ ፊሊንግ የለመዳችሁት ቤት ሁሉ እየሄዳችሁ ደንበኛ ሆናችሁ ምናምን በቃ የሆነ አይምሯችሁ አምኖታል ምናምንና በሚቀጥለው ቀን ስትሄዱ የለም ችግር የለውም። ኧረ እናውራበት። ምንድን ነው የእንትን ቁርኝት የለብንም፣ ግን ያው የቡና ምናምን የለብን። ያራዳ ልጆች ቡና ምናምን የለም፣ ግን ያው እንቀጥላለን። አሁን እንግዲህ እየደረስን ነው። አሁን ከዚህ በኋላ ያሉት እንዳለ ኦልሞስት በቃ የሚታዩ ናቸው። ክሊርሊ ጽድት ብለው የሚታዩ ቦታዎች ናቸው። ፎቶ ብዙ ጊዜ የሚነሱባቸው ቱሪስቶች እየመጡ እና ደግሞ አንዳንድ ሰው እዚህ ጋር ባስ የሚጠብቅበትን ቦታ አለ። ከዚህ ጀምሮ ያ የምትባለው ቦታ የምትጀምረው ማለት ነው። ስለዚህ ይሄ ወደ ፊራ የምንሄድበት ቦታ ነው። በጣም ነው የሚያምረው። እዛ ጫፍ ተራራው ድረስ ያለው ነገር አብሶ ቪው በጣም ነው የሚለየው። እዚህ ጋር ያለው ማርኬት ረጅም ጊዜ አገልግሏል። ረጅም ጊዜ ማለት አሁን ቀጥታ የምንሄደው የኔ በቃ ያበደች ስፓት ናት። ብዙ ሰው አይኖርም፣ ቢኖርም ደግሞ ሰዎች ወደዛ ጋር አይገቡም። ቤተክርስቲያኗ ጋር ላይ አጥር አለና አጥር ዘልመን ህገወጥ ነገር አይደለም ጋይሶች። ኧረ በፒስ ነው። እኔ ስለሚያውቁኝ ነው። እሺ እኔ እዚህ ስለምሰራ ይሄ ቪው እኮ በጣም እኮ በቃ ይለያል። ይሄ ሆቴል ራሱ ከመጣችሁ it's just like አንደኛ መወደላት ቪው በቃ የሳንቶሪኒ ይሄኛው እዚህ ጋር ያለው ፓርት ነው። ፀሐይ ነው እንደውም አሁን ኢንተሪየሩ ሲመጣ ትንሽ ለፎቶ በጣም ነው የሚያምረው። እንደምታዩት ሳንቶሪኒ አይላንድ የመጨረሻ ቀናችን ነው። ስለዚህ እንግዲህ ዛሬ በቃ ዞር ዞር ብለን ያየናት ነው። ሾፍ ሾፍ እያደረግን ነው እንዴት ነው። ስለዚህ ሄዳችን በፊት ላስት ዴይ ቻው ቻው ማለት እንፈልጋቸው ቦታዎች አሉ። እነሱ ቦታዎች ጋር እንሄድና ቻው ቻው ማለት ሳንቶሪኒ እንላለን ማለት ነው። ላይክ ማታ ማታ እዚህ ጋር በጣም ብዙ ጊዜ እመጣለሁና የሆነ ቤተክርስቲያንም ስላለ ቦታው በጣም ካልም የሚያደርግ ቦታ ነው። ያሳያችሁ ደረጃ ደረጃ እናገኛለን። ከዛ ግን ብዙ ጊዜ ላይክ ሰው አይመጣበት። በጣም ነው የሚያምረው። ላይክ በጣም እዚህ ተራ እዚህ ጋር ያለው ቪው ባክስ ነው። ሳንቶሪኒ በጣም ወድላት ፓርቲ ነው። በማታ እንኳን በማታ በቀንም እያያችሁት ነው። ማንም ሰው የለም። አዶ ነው ሩፍስ ላይ ስለሆነ ምናምን ሰው ይፈራል። እዚህ ላይ መውጣት አይቻልም ምናምን ብሎ ያስባል። ግን it's just ኖርማል ነው ብዬ ነው እኔ ወጣሁት። እስከ ዛሬ ምንም ተፈጥሮ አያውቅም። ግን በጣም የሚያምር ቦታ ነው። አብሶ ጨለማ ሲሆን ይሄ እንዳለ መብራት ነው የሚሆነው። it's just አብሶ ማታ ላይ አሁን ቀን ላይ ስለሆነ ትንሽ ቀን ላይ ነገሮች ይለያያሉ። ግን ከዛ ዛጋ ያሉት ሬስቶራንቶች ደግሞ ዘፈን ምናምን ሲከፈት በቃ እኔ አሁን ይሄን ቤተክርስቲያን ዮሐንስ ብዬ ሰይሜዋለሁ። ምክንያቱም እኔ ሰፈር ያለው ቤተክርስቲያን ዮሐንስ ስለሆነ ዮሐንስ ቤተክርስቲያን ብዬ ሰይሜዋለሁ። እንግዲህ እዚህ ቤተክርስቲያን አጠገብ ነው ያለው ትልቁ ሳንቶሪኒ ላይ የሚገኘው በጣም ትልቁ ቤተክርስቲያን ነው ማለት ነው። በጣም ነው የሚያምረው። ስለዚህ ብዙ ቱሪስቶች ይመጣሉ። ፕላስ ደግሞ እንዴት ነው የደመራ ጊዜውን እዚህ እንዳለ ቦታው ላይ ሁሉም ሰው ነበርና እንትን ሰው ተሰብስቦ ምናምን ደመራ እንደ ኢትዮጵያ ሳይሆን መብራቶች ተደርገው ሻማዎች ተደርገው ሴሌብሬት ይደረጋሉ። ሶ ግሪኮች ኦርቶዶክስም ስለሆኑ ሃይማኖታቸው ብዙዎቻቸው ያከብራሉ ማለት ነው። መጽሐፍ ቅዱስ ላይ ያሉት በዓላቶችን ያከብራሉ ማለት ነው። እና በጣም ነበር የሚያምረው ሰዓት ሲኖር እዚህ ጋር ማታ ላይ ምናምን ከእይታ አንጻር አብሶ ያው እንዳልኳችሁ በቀን እንደዚህ ከምታዩት ሳንቶሪኒ ላይክ በጣም ነው የሚያምረው። ማታ ላይ ሲጨልም ደግሞ በቃ ይለያል። ሌላ ዓለም በጣም ነው የሚያምረው። የለ ዶንኪ እዚህ ጋር ያለው
ጧት ቡና ብዙ ጊዜ የምንጠጣበት። እዛ ጋር በጣም ሲፉድ ያለበት ሬስቶራንት አለ አሪፍ። ያው የሰው ፎቶ ላይ እየገባን አስቸገርን መሰለኝ ስናልፍ። ብቻ አበደ ነው። እብደት ላይ ነው እስካሁን ድረስ እያየን ያለ ነው። 6 ወር ሙሉ በዚህ ጋር አንገታችንን ደፍተን ስራ ሄድንበት ቦታ ዛሬ እየጎበኘ ነው። እና ግን ማወቅ ያለባችሁ ትልቁ ነገር ምንድነው መሰላችሁ? እዚህ ስትመጡ ቀን ላይ ያለውን ፀሐይ መቻል ግዴታ ከቪው ከፈለጋችሁና ማለት ግን አሪፍ ቫይብ የሚሆነው ከሰዓት ላይ ምናምን ብትወጡ ኦልሞስት ሰንሴት ቪው በቃ ማንም ሰው አያመልጠውም። ሰፊውና ዋይድ የሆነው ፓርቲ ነው። በቃ በጣም ብዙ ሰው ሲመጣ ምናምን የሚልባቸው ፓርቶች እዚህ ጋር ግን በጣም እነዚህ ውድ የሆኑ ልብስ ነው ያሉት። እዚህ ያሉት ልብሶች የሌለ ኤክስፔንሲቭ ናቸው። ከአቴንስ ሱቅ ያላችሁ ሰዎች ምናምን ቢሆኑ ራሱ ሲያመጡት እዚህ በጣም ትርፍ ይዘው ነው የሚሸጡት። እና እዚህ የሚመጣ ሊዝናና የሚመጣው ሰው ደግሞ ምንም አይመስለውም። በቃ እስቸስ ለስጦታ የሆነ ነገር ለማድረግ እያለ ለሰዎች ይገዛል። እና ምን አስባችሁ ነው አትላችሁም? ምክንያቱም ስታዩት ራሱ ብዙዎቹ እዚህ ያሉት ሰዎች ብር አላቸው፣ ሊትራሊ የራሳቸው ብር አላቸው። ሶ ምንም የሚያሳስበው ነገር አይኖርም ማለት ነው። ማንም ሰው መጥቶ እዚህ ጋር የሆነ 600 1000 ድረስ ለትንሽ ነገር የሆነች ኔክለስ ምናምን ቢወጣ ሊዝናናን የመጣው የሱን ኪስ የሚያውቀው እሱ ነው ምርጤ። ጋይስ እቺ ፓርት ለዴት በቃ እዛ ጋር ያሉት ሬስቶራንቶች ምናምን እንዳለ ለዴት የሚሆኑ ሬስቶራንቶች ናቸው። ዛሬ በጣም የቱሪስት ጊዜያቸው ነው። በሰዓታችሁ መጣንባችሁ ትላል። የሚሸጡ ነገሮች አሉ፣ ግን ለኔ ይገርሙኛል እነዚህ ነገሮች። ቻርማ ናቸው ይጠብቃሉ ምናምን ይላሉ፣ ግን ያው ከምንድን ነው የሚጠብቁት ምርጤ? የትም ስትሄዱ ግድግዳቸው ላይ ቦታ የሆነ ቦታ ላይ ምናምን ኦብቪየስሊ የሆነ ቦታ ስታክ አድርገውት አለ እና እስጨስ ምን ተፈጥሮ ነው ምናምን ያስብላል እኮ። ግን አሁን እየሄድን ያለ ነው ወደ ኢያ ነው። የመጨረሻ ዴስቲኔሽናችን የሚሆነው ትልቁ ጫፍ ወይም ደግሞ የካስትል ነው። እንግዲህ የካስትል አለና እዛ ካስትል ሄደን ቼክ እናደርገዋለን ማለት ነው። የንጉሱን መቀመጫ ልናየው ነው እየሄድን ያለ ነው። የመጨረሻ ዴስቲኔሽናችን የሚሆነው ካስትሉ ጋር ከደረስን በኋላ ነው። እዚህ ጋር እንደምታውቁት ቤተክርስቲያን በጣም ብዙ ነው ያለውና ፎቶ በየቦታው ይነሳሉ ሰዎች፣ ቱሪስቶች እየመጡ። እነዚህ ፓርቶች ውድ ናቸው። እዚህ የሚገዛ ሰው እንዳለ የተበላ ነው። ብዙ ሰው አለ ዛሬ። ሌላ ጊዜ እንደጠበቅነው አይደለምና የመጨረሻ ቀን እንደሆነውም ሰው አይኖርም ብለን ነበር ያሰብነው። ዛሬ ዘጭ ሰው አለ፣ ግን ኖርማል። በጣም ግን ደስ የሚለው አይስክሪም ለመግዛት ያለው ወረፋ ነው። በጣም እኮ ነው የሚያስቀኝ። በጣም ፌመስ አይስክሪም ቦታ ነው ወይ ነው እኮ በቃ። ግን እንደዚህ አይነት ወረፋ ሊኖረው አይገባም። ተረዳችሁኝ? ምን ጥቅም? ፀሐዩ የበለጠ ያሳምረን እያጠቆረን እየሄደ ነው። ደስ ይላል። እየቀጠቀጠን ነው እንጂ ምርጤ። አሁን የሀረር ግንብ የሚመስለው ወይም ደግሞ የሳንቶሪኒ ግንብ የምንላቸው ፓርት ላይ ደርሰናል። ኬቭ ናቸው እነዚያ ዋሻ በጣም የሚያማምሩ ቦታዎች ናቸው። ቦታዎቹም ያምራሉ። ብዙ ነገሮች እዚህ ያምራሉ። ሳንቶሪኒ ስትመጡና መታችሁ ቼክ ማድረጋችሁን አትርሱ። የኛው ቴላሚ ቤስት እንግዲህ የሬስቶራንት ነው። ከመጣችሁ በደንብ ሰጀስት ማድረጋችሁ ቦታም ቴላሚና ታቻሙዲ ቤ ከወረዳችሁ ደግሞ ሰንራይዝ እንድትሞክሩት ለእናንተ አሪፍ ነው። ያበደ ቦታ ነው ማለት ነው። ትንሽ መንገዱ ከሰው ጋር ክራውድ ሆኗልና ላጥ እያለ ነው እያለፍን ያለ ነው። የ6 ወር ታክቲካችን እየተጠቀምን ማለት ነው። እና ቪዲዮ ላይ ድምጼ ላይ ችግር ካለ ካሁኑ
ይቅርታ እንጠይቃለን። ስለዚህ እየደረስን ነው ማለት ነው። ከደረስን በኋላ በጣም ብዙ ሰው ነው ያለው ዛሬ። ሬስቶራንት ራሱ እዚህ ለመሞከር አስበን ነበር። በጣም መንገዶቹ ክራውድ ናቸው የሌለና ያው በጣም የሚያምረው ቪው በጣም ያለበት ያበደ ፓርት ነው። በጣም ብዙ ሰው ያለው ዛሬ ከኤክስፔክቴሽን በላይ የሁሉ ሰው ይኖራል ብዬ አልጠበቅኩም ነበር። ምክንያቱም አሁን እዚህ ጋር ቤተክርስቲያን አለ፣ ማርያም ቤተክርስቲያን አለች። ከዚህ በፊት እንዳየ ነው ማርያም ቤተክርስቲያን እዚህ ጋር አለች። ጋይሶች ዛሬ ዘጭ ሰው ነው ያለው። በዚህ መንገድ ላይ እንዴት እንደምናልፍ ራሱ አላውቅም። እየሞከርን ነው ግን ያው ዘጭ ሰው ነው ያለው። ዘጭ Πάει πάλι 5 παρά 5, άργησες καρδιά μου, στην υγειά μου ξεσπάσα. Πήγε πλέον 6, ποιος να αντέξει, έχω γίνει χάλια και μπουκάλια έσπασα. እዚህ ጋር እንግዲህ ሌላ አንድ የምናገኘው ቤተክርስቲያን አለ። ቤተክርስቲያን በየቦታው ነው ያለው፣ በየቦታው እዚህ ጋር ፎቶ እየተነሱ ነው ሰዎች። መንገዱ ትንሽ ጭንቅንቅ ያለ ነው ግን ያው እንግዲህ ያው መንገዱ ተጨናንቋል። በቃ ቀስ ቀስ እያልን ነው እየሄድን ያለ ነው። ምን አማራጭ አለ? ሰልፍ ነው እና ከደረብነው ችግር ነው። እንደረብን እየደረብን ብንሄደው ችግር ነው፣ ግን መደረብ ሊያስፈልገን ነው ማለት ነው። ገባችሁ? Πάει πάλι 5 παρά 5, άργησες καρδιά. ከመቶ 10 ዓመት በፊት የተሰራው ትልቁ የፓርላማ ሐውልት ነው እኛ ሀገር። እዚህ ምን እንደሚባል እግዚአብሔር ይወቅ። ይሄ ሰውዬ ደግሞ እዚህ ጋር ሁሌ ይሸክላል። ፎቶ እየተነሳ ደቅ ብሎ አሁን ኦልሞስት እየደረስን ነው። መንገድ እያቆራረጥን ድብድብ እኮ ነው እዚህ። ባይዘው እንደዛም ሆኖ ግን እያለፍናቸው ነው። የሆነ አንዳንድ ጌም ምቾት ነው ይመስለኝ። ሻንጣ ይዘው ይመጣል፣ የሆነ ሰው ወደዛ ይዘው ይሄዳል እና ውዝግብግብግብ ያለ ላይፍ ነውና ሊድ ነው ሀሳቤ። ብዙ ጊዜ ደግሞ ትላልቅ ሰዎች ሲኖሩ ሼም ይይዛል። በቃ ሼም አያዘክሽ ምን ችግር አለ? ምን አደረኩኝ ነው? መንገድ ነው በቃ። ይሁት እስቲ ሁሉ ሰው እዚህ ጋር እንደውም በጣም ዛሬ አንሷል። ያምራል ቦታው በጣም። እዚህ ጋርም ሌላ አንድ ቤተክርስቲያን እናገኛለን። ይሄኛው ቤተክርስቲያን እዚህ ጋር የምናገኘው ቤተክርስቲያን ምን ቤተክርስቲያን ነው?
ሚታኦክሲ ትንሽ ትከብዳለች። በቃ ትከብዳለች። ኪወርድ ኮዶን ስካን አድርጋችሁ በቃ ስለ ቸርቹ ማወቅ ትችላላችሁ ነው የሚልን አይደለ? ይሄኛው የኔ ፌቨሪት ፓርት ናት። እቺ መውረጃዋ ብዙ ጊዜ ትጨናነቃለች ምናምን። መንገዳችንኛውን ቀጥታ ስንሄድ በጣም በቃ ግን ወጣቱ ወዴት እየሄደ እንደሆነ ጊዜ ይወቁ ማለት ነው። እንዳለ በቃ እንዳለ የሚታየኝ ከ60 እና ከ70 በላይ ነው። ከ70 ዓመት በታች ያሉት የት ሄደው ነው ብለን እናያለን። እዚህ ጋር እኔ ሰውዬ እያነሳ ነው ብዬ ነው እኔ ቆምኩለት፣ ግን አይረዳም። የሚረዳ ሰው ማግኘት ከባድ። እዚህ ጋር ሌላ አሁን በጣም ከባዶቹ ታዋቂዎቹ ለቱ ብሉም ቤተክርስቲያን የሚባሉት አንደኛው ይሆንና እዚህ ጋር ደግሞ ቆማችሁ ስታዩት እዛች ጋለች ማለት ነው። አንደኛው ቪው በጣም ያበደ ነው። ወረፋ በጣም አለ እንደምታዩት እዛ ጋር ወረፋ ጠብቀን ፎቶ መነሳት አይከብድም ጋይሶች። ሲጀመር እኔ እዛ ጋር እጅ ስለማቀም ችግር የለም። ሶሪ ምንም የሚያሳስብ ፓርቲ የለውም። ግን ያው ብዙ ቦታ ላይ ዘጭ ሰው ነው ያለው። ያምራል፣ ወደነዋል። እዚህ ጋርም ሌላ ቤተክርስቲያን አለ ባይዘው እንደምታዩት። ይሄኛው ቤተክርስቲያን የምናየው ቤተክርስቲያን የራሱ ኪዋር ኮድ ራሱ አለው ማለት ነው። ስለዚህ ኪዋር ኮዱን ሄደን ስናየው is like ሃጎስ ኒኮላስ የምታገኙት ያው ሳንቶሪኒ ደሴት ላይ ነው። the beautiful ሳንቶሪኒ ደሴት ከኛ ሆቴል ከነበረው ከካሪዝማ ሆቴል ትንሽ ይርቃል ብዙ ቦታዎች፣ ግን ምንም ርቀት ያን ያህል በጣም ረጅም የሚያስብል ነገር የለውም። እና ደግሞ ብዙ ጊዜ ወላችሁ መንገድ ላይ ራሳቸው ቆሙ እኔ ካሜራ ውስጥ ከገቡ ምን ላድርግሽ? እኔ እንደዚህ የቀረስኩ ራሴን የነሱን እየተባበኩ መጪ ሳል ማለት ያራዳ ልጆች Vai palipende para perder. ማይ ፌቨሪት ፕሌስ ደርሰናል። ኦልሞስት የደረስነው ፀሐይ ነው። እንግዲህ የዛሬው ቦታ የመጨረሻ ዴስቲኔሽን ጋር ደርሰናል። የመጨረሻ ዴስቲኔሽን ካስትሉ ነው። ስለዚህ እዛ ጋር ብዙ ሰዎች ፎቶ ይነሳሉ። ይሄ ፓርቶች በጣም ነው የሚያማምሩት እንደምታዩት። የመጨረሻ ቀናችን እንግዲህ እንደዚህ አድርገን እናሳልፈዋለን ማለት ነው። እኔ ዛሬ የመጨረሻ ቀኔ እንደዚህ በቀላሉ ማሳለፌ 7 ወር ነው እዚህ ቦታ ያሳለፍኩት። ሁሌ ቀን በቀን ጧት የመጣው ሜዲቴት የማደርግበት ቦታ እዚህ ነው። አስቡት ስለየው ይሄን ፓርቲ፣ ይሄን ቪው፣ ይሄን ተራራ፣ ይሄን እይታ ይደብራል ያለው ነገር ግን ያው አሁን እኛ የምንሄድበት ቦታ ማለት ነው። አሁን እንዳለ የምታዩት እዚህ ጋር ያለ ቱሪስት እንዳለ አይገባበት። እኔ ግን እናንተ ቪአይፒ ስለሆናችሁ የኔ ቪአይፒ አስገባችኋለሁ ማለት ነው። ንፋስ ያለው ስፓት ይሄን ይመስላል። ሁሌ ጧት እየመጣን ለ6 ወር ሙሉ ሜዲቴት ያደርገን ላይ ምናምን የምንገባበት ቦታ ይሄን ይመስላል ማለት ነው። ዛሬ መጨረሻ ቀናችን ልንሄድ ነው። ባይዘው ሳንቶሪኒ በጣም ብዙ ፎቶ ላይ ያለው ማታ ላይ ስታዩት ምናምን ከእንትኑ ጋር በጣም ቪው ያለው እና የሚገርም እይታ ያለው እዚህ ጋር ነው ማለት ነው። ማታ ላይ ሰንሴት በዚህ ፓርቲ ላይ ስለሆነች ዳይሬክትሊ የምትገባው በዛ ሳይድ ነው ማለት ነው። ስለዚህ እንግዲህ በደንብ አይተነዋል ማለት ነው። የምታምረዋን ሳንቶሪኒ ያው ብዙ ሰዎች ፎቶ እየተነሱ ነው፣ እየተፍታቱ ነው። እኔ ለ6 ወር እዚህ ቦታ ላይ ስዝናና ነበር። አሁን በቀን ሼባው አይቻልም እዚህ ለመውጣት ይላል፣ ግን ማንንም አልሰማም። የሚገርም እይታ ያለበት ቦታ ላይ ነው። ዛሬ መጨረሻ ቀናችን ነው። ስለዚህ
በመጨረሻ ቀናችን እንግዲህ ሳንቶሪኒን እንደዚህ በሰፊው እናያታለን ማለት ነው። ላይክ በጣም ነው የምታምረው ያለው ነገር። እንግዲህ ጋይስ ካስሉ እንዳያችሁት ይመስል ነበረ። ይሄን ይመስላል። እዚህ ጋር በሰንሴት ታይሚንግ ላይ ብትመጡ የሚገራርሙ ፎቶቹን ታነሳላችሁ። በጣም የሚያምር ቦታ ነው። አሁን ቀን ላይ ስለሆነ እንደውም ፀሐይ ትንሽ አለ፣ ግን ረፈድ አድርጋችሁ ልክ ሰንሴት ፓርት ላይ ብትመጡ የምታገኙት ቪው በጣም 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 የሚያምር ቪው ነው። አሁን የምታምረዋ ሳንቶሪኒ በውስጥ ለውስጥ በኩል የሆነ የድሬ ፓርት አላት፣ ድሬዳዋን የሚመስል ፓርት አላት። ላይክ ነጭ መሆናቸው ፕላስ ደግሞ የተጠጋጉ መሆናቸው በጣም ብዙ ነገሮች ድሬ ነው የሚመስለው። ድሬ ምናምን ግን ድሬ አይደለም። ድሬው ምናምን በላይ አበሻ ምግብ አስታስብ ወይ እዚህ ምን ያቀርቡላል? ሶቭላኪ 6 ወር ሙሉ እንትን ብላ እንዴ እዚህ ቻናል ሳቅም አማርኛ ይችላል እንዴ ተባንደናል እንዴ ምርጥ እና ቋንቋችን ዝም ብሎ ይገርማቸዋል። እግዚአብሔርን አንዳንዶች ኖቲስ ያደረኩት ማለት ዝም ብሎ በቃ የማወራው ነገር ይገርማቸዋል። እንዴ ምንድነው እንደዚህ እያወራ ያለው እየተግባባ ነው የምር ግን በግራ ታጠፍ በቀኝ ታጠፍ ነው። ዛሬ ግን በጣም ብዙ ቱሪስት አለ። የሀገር ሰው ነው ያለው። አሁን እንግዲህ እዚህ ጋር ሬስቶራንቶች አሉ። አሁን አይስክሪም ወደፋ። እኔ እኮ ለሁሉም ነገር መሰለፍ ነው የሚያስጠላ። ምን ትላላችሁ? እንዴት ነው አሁን ለአይስክሪም ወይ ለሆነ ነገር በቃ ተሰልፌ ምን ረጅም ሰዓት ወርዚት ነው የሆነ ድካሙ ፊሊንጉ ምናምን ከጠፋ በኋላ እጭ ምናምን ካልክ በኋላ በቁጥር ምናምን ነው የሚሄዱት እኮ እነሱ። 2 ቁጥር ምናምን ያሳያቸዋል፣ ግር ብሎ ይከተላሉ እንጂ ይጠፋፋሉ። ባይዘው ትላልቅ ሰዎች እዚህ ከመጡ Beautiful day. It's a wonderful day. Brilliant. Gorgeous. Breathtaking. Splendid. Spectacular. በጣም ደስ ይሉ ኮሽታ ናቸውና ከኮሽታ ሰው ጋር እንደዚህ አይነት ነገር ማሳለፍ በጣም የሚገርሙ። ይመቻችሁ። በቃ አሪፍ ቀን ያሳለፍን ነው ምናምን ያሉ ነው። ይመቻችሁ። እና ጋይሶች እቺን ትመስላለች እንግዲህ እስካሁን ያየናትን ትመስላለች። ኦያ ሳንቶሪኒ ያዝ ከዚህ ሰውዬ ጋር 7 ወር ሙሉ አብረን ነበር ያሳለፍነውና ጧጧት ሁሌ ሲመታ በጣም ደስ የሚለኝ የሚመታው ጊታር ደረጃ ላይ እንዳለ ጊታሩ ምናምን ይሄ ሁሉ ይዞ የሚመጣው ከታች እና ሲያሳዝን ሰው አያውም። እሱን የምታየው አንተ 5 ሰዓት ወይ ማታ ላይ መጥተህ ጊታር ሲመታ ቁጭ ብለው በሰጠውን 1 ብር 2 ብር ነው ቲፑን ማለት ነው። እሱ ግን ቀኑን ሙሉ በስማ ህይወቱን ሙሉ ማለት ነው 30 ዓመት ምናምን እንደዚህ ያደርጋል። ይመቸው ግን በጣም አሪፍ ሰውዬ ነው። ኔክስት ሲዝን ከመጣ እንገናኛለን ምናምን ያለኝ ነበር። ያው እንግዲህ ይመቸዋል። ምን ትላላችሁ? Πάει πάλι 5 παρά 5 άργησες καρδιά μου στην υγειά μου ξεσπάσα. እንግዲህ ጋይሶች ማለት ነው ይሄ ቤት እኔ እዚህ 7 ወር መስራት ከጀመርኩበት ጊዜ my friend all good last day broski today finish Santorini. You know this place is crazy. You have to come. በጣም የሚገርም ቦታ ነው። ፒቲሲያ ይባላል። ሶቭላኪ ከች ነው አልበላችሁ። all good my friend. ciao finish next season you here my guy ella finish season finito season finito broski. Fast. Huh? Ethiopia, yes, my bro. Ethiopia. I have 1 hour. Oh my God. አላይን ይመስላል እላችኋለሁ። ይሄ ቺክን መንበላበት ቤት ነው። እንግዲህ እዚህ ቺክን መንበላበት ቤት ረጅም ጊዜ ነው የበላሁት። ረጅም ጊዜ ቤት ተኝቼ ማዘዝ last day last day broski
እና የሚገርመው ማለት ነው ቤት ተኝቼ ነው ምደውላቸው ማለት ነው። ከዛ ይዘናል አሉ። ከዛ ተኛለሁ ምናምን ቁልፉን ከፍቶ ምናምን አስቀምጦልኝ ብር ሌላ ጊዜ ስረሳ ይመጣና ሆቴል ይወስዳል ማለት ነው። እና በጣም የሚገርሙ ሰዎች ናቸው። አልገባችሁም? በቃ በጣም እና በጣም ዘጭ ብር ነው ያጠፋሁት። ያው ኩክ ማድረግ ስለማልችል ትዳር ስለሌለኝ ይኸውላችሁ ሚስት አለመኖሩ እንደዚህ ነው። ትሰራለህ፣ ትገባለህ፣ ከዛ ኦርደር ታደርጋለህ፣ ትበላለህ። ግን you have to be smart እና የስፓቴን ይመስላል እንግዲህ እና ጋይሶች እቺን ትመስላለች እንግዲህ እስካሁን ያየናትን ትመስላለች ኦያ ሳንቶሪኒ። በሌላ ቪዲዮ ተመልሰን እስክንገናኝ ድረስ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ይመቻችሁ።